ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህ ጫጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎች እንጀምር። 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ በማምረክ የተሰጠውን ግዳጅ በብቃት መውጣቱን አስታወቀ። የምኒልክ እዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል አስመዝገቡ። ክፍለ ጦሩ መኮይ ከተማ መሽጎ በነበረው የጠላት አየር ወለድ ኮማንዶ ላይ ከፍተኛ ጉዳት አደረሰ። በሸዋ ጠቅላይ ግዛት ምድር በጀግኖቹ የተቀናጀ ምት የተደቆሰው የጠላት ኮማንዶ ከትናንት ማታ ጀምሮ እስከ ዛሬ ድረስ 3 መኪና ሙትና ቁስለኛውን ያነሳ ሲሆን ጠላት ዛሬም ቁስለኛውን ወደ ደብረ ስላ ድንጋይና ወደ ደብረ ብርሃን እያመላለሰ ይገኛል። በዝርዝር የተያዙ ጉዳዮች ናቸው፣ ተከታተሉ። የምኒልክ እዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል አስመዝገቡ። የምኒልክ እዝ ልጅ ኢያሱ ኮር 101ኛ ኮር አሃዶች በጥምረት ወልዲያና መርሳ ዙሪያ የካቲት 25 2018 ዓ.ም ተጋድሎ በማድረግ ድል አስመዝግበዋል። የፋሽስቱ አገዛዝ ብልጽግና ሰራዊት ከወልዲያ በመነሳት ወደ መርጦ ለማጥቃት አስቦ ቢንቀሳቀስም 101ኛ ኮር 11ኛ ክፍለ ጦር በመርጦ ሚካኤልና 35ኛ ክፍለ ጦር በቱላባ ማርያም እንዲሁም ከመርሳ በመነሳት ወደ ቡሆሮ ማጥቃት ያደረገውን ልጅ ኢያሱ ኮር 25ኛ ክፍለ ጦር በጉባራ በመከላከልና መልሶ ማጥቃት በማድረግ አሃዶቹ በጥምረት ድል አስመዝግበዋል። የብርሃኑ ጁላ ሰራዊት በምድር በከፍተኛ ሜካናይዝድ ድጋፍና በአየር ኃይል በድሮንና በጄት ታግዞ ፋኖን መዋጋት የለመደና ከዛ ውጭ ከመደምሰስና ከመማረቅ ውጭ አማራጭ እንደሌለው የሚታወቅ ሲሆን በዛሬው የወልዲያና መርሳ ዙሪያ አውደ ውጊያ ከፍተኛ ዳመናና ጉም በመሆኑ የተደረገበትን መልሶ ማጥቃት መቋቋም አቅቶት ተመልሶ ወደ ምሽጉ ገብቷል። በሌላ ዜና 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ በማድረግ የተሰጠውን ግዳጅ በብቃት መወጣቱን አስታወቀ። በአፋብን ምዕራብ አማራ ከተማ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በጃዊ ግንባር የካቲት 23 2018 ዓ.ም የጠላት አከርካሪን በመስበር የተሰጠውን ግዳጅ በብቃት መወጣቱን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል ለመረብ ሚዲያ በላከው መረጃ አስታውቋል። በምዕራብ አማራ ጃዊ ከተማ ድርጅቱ የሰጠውን ትልኮ በልዩ ብቃትና ጀግንነት የፈጸመው 64ኛ ክፍለ ጦር የጠላትን አከርካሪን በመስበር አንጸባራቂ ድል ተቀዳጅቷል። በግዳጁ በ206 105 እና 201ኛ ኮሮች ስር ከሚገኙ ክፍለ ጦሮች ጋር በመቀናጀት መብረቃዊ ጥቃት የፈጸመው 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ ከጠላት ማርኮ ታጥቋል። በተጨማሪም 6 የእጅ ቦምብ፣ 7 ካዜና፣ 1000 የክላሽ ተተኳሽ፣ አንድ የራዲዮ መገናኛ እና ሌሎች ወታደራዊ ቁሳቁሶችን ማርኮ መታጠቁን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል በላከው መረጃ አስታውቋል። ይህ በእንዲህ እንዳለ አገዛዙ የኦሄዴይ ብልጽግና ስርዓት በሸዋ ጠቅላይ ግዛት ምድር የተለያዩ ቀጠናዎች ላይ ለዝርፊያና ወጣቱን ለማፈስ በየከተሞቹ ውጊያ ቢከፍት በሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ክፍለ ጦሮች በራምቦ ክፍለ ጦርና በአጼ ምኒልክ ክፍለ ጦር እንዲሁም በተጉለት ላይ አዲስ በተደራጀው አርበኞች ፋኖ ጦር በንጉስ ሳህለ ሥላሴ ክፍለ ጦር በቅንጅት ጠላት በደፈጣና በጨበጣ ውጊያ ከፍተኛ ኪሳራ ደርሶበታል። በጀግኖቹ የተቀናጀ ምት የተደቆሰው የጠላት ኮማንዶ ከትናንት ማታ ጀምሮ እስከ ዛሬ ድረስ 3 መኪና ሙትና ቁስለኛውን ያነሳ ሲሆን ጠላት ዛሬም ቁስለኛውን ወደ ስላ ድንጋይና ወደ ደብረ ብርሃን እያመላለሰ ይገኛል። አፋብን ሸዋ ጠቅላይ ግዛት እዝ የካቲት 25 2018 ዓ.ም ክፍለ ጦሩ መኮይ ከተማ መሽጎ በነበረው የጠላት አየር ወለድ ኮማንዶ ላይ ከፍተኛ ጉዳት አደረሰ። በኢፋትና ጥሙጋ አውራጃ መኮይ ከተማ መሽጎ የነበረውን የብልጽግና ወንበር አስጠባቂ አየር ወለድ ኮማንዶ ስብስብ የመሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር አናብስቶች ዛሬ ከሌሊቱ 10:30 ጀምሮ መኮይ ከተማን በመክበብ የጠላት ምሽግ ድረስ በመግባት በጠላት ላይ ያልታሰበ ጥቃት አድርሳለች። በዚህም ጠላት በደረሰበት ከባድ ምት ሙትና ቁስለኛ ሲሆን ንጹሃን አማራዎችን ለመጨፍጨፍ ይተኩስበት የነበረውን ሞርታር የተራራው አስቴ ጎማ
የጋልሞ ተኳሾች በዲሽቃ ከጥቅም ውጭ አድርገውበታል። ሞርታሩ ከጥቅም ውጭ የሆነበት ጠላት በፍጥነት ከምድረገኝ ከኬሚሴ ሌላ ሞርታር በማስመጣት የተቆረጠበትን ኃይልና ቁስለኛውን ለማንሳት ጠላት ከ20 በላይ የተኮሳቸው የሞርታር ቅምቱላዎች በንጹሃን ቤትና ንብረት ላይ ውድመት ያደረሰ ሲሆን አምቦ ውሃ ቀበሌ ላይ የብልጽግናው ከፍተኛ የዞን አመራር የሆነው የደጀኔ በቀለ የእህቱ የ8 ዓመት ልጅ በጥቃቱ ሕይወቱ አልፈዋል። በደረሰበት ጠንካራ ምት ቁስለኛውን ማንሳት ያልቻለው ጠላት ተጨማሪ ኃይል ከምድረገኝ ከኬሚሴ እና ከኮምቦልቻ እንዲገባለት ጥሪ ቢያደርግም ጀግኖቹ የአስቴጎማ ጠራራ ክፍለ ጦር አናብስቶች ይህ ዜና እስከተጠናቀረበት ሰዓት ድረስ የጠላትን አስከሬን ሳያስነሱ ወደ መኮይ ከተማ ዘልቀው እየገቡ ይገኛሉ። ውጊያው አሁንም እንደቀጠለ ነው።